የመጀመሪያው ደረጃ ንግግር ሰብሳቢ ፕሬዝዳንት ጂሚ ካርተር የራሳቸውን የመጨረሻ መግለጫ ወይንም ፋይናል ኮሙኒኬ የተለያዩ የጋዜጣ ወኪሎች በተገኙበት አቅርበዋል። ታዲያ ይህንን የመሰለ መግለጫ ወጣትን በሚመለከት በሁለቱ ወገኖች መካከል በተደረገው ስምምነት መሰረት ሰብሳቢው ያንድን ዙር ንግግር ሂደትና ውጤት በሚመለከት የበኩላቸውን መግለጫ ወይንም ደግሞ አስተያየት በፋይናል ኮሙኒኬ መልክ እንደሚያወጡ ነው። አንዳንድ ለንግግሩ ገንቢ ያልሆኑ ሀሳቦች ተሰንዝረዋል። ይኸውም ከነዚህ መካከል አንደኛውና ዋነኛው የታዛቢን ምርጫ የሚመለከት ነበር። ሌላው ደግሞ ይህንኑ ጋዜጣዊ መግለጫ ስነ ስርዓት አጋጣሚ በመጠቀም በአሁኑ ወቅት በሰሜኑ የሀገራችን ክፍል የተከሰተውንና በመከሰት ላይ ያለውን ድርቅ በሚመለከት በእነዚህ ሁለት ጉዳዮች ላይ በተቃዋሚ ቡድን መሪ በኩል በእውነቱ ብዛም ባልተጠበቀ መልክ እና ባልተጠበቀ አቀራረብ ቀርቧል። አገሮች ደግሞ በጋራ ማለት በሁለቱ ወገኖች የጋራ ስምምነት 3 እንዲመረጡ፣ ስለዚህ ሁለት በነፃ 3 በጋራ በአጠቃላይ 7 እንዲሆኑ በሚል የቀረበ መርህ ነበር። በዚህ በናይሮቢ ውይይት ወቅት መጀመሪያ በዚህ ላይ መግባባት ተደረሰ። እንግዲህ በዚህ ላይ መግባባት ከተደረሰና ቁጥራቸው ከታወቀ አሁን ወደ ማንነታቸው እንግዲህ ለመሄድ የአሰራር ስርዓት በሰብሳቢያችን በኩል ተቀይሶ ለሁለቱም ወገኖች ደግሞ በጽሁፍ ተሰጠ ማስታወሻ እና ይህ ማስታወሻ የሚለው በዚህ በፎርሙላው መሰረት እያንዳንዱ ወገን ሁለት በነፃ የሚመርጠውን እጩዎቹን ለሰብሳቢው ያቀርባል። ከዛ ደግሞ ከ6ቱ አስተናጋጅ አገሮች ደግሞ በጋራ 3 ይመረጣሉ። ከዚያ በኋላ 7 እጩ ታዛቢዎች ተለይተው ከታወቁ በኋላ ታዛቢ ሆኑ ማለት አይደለም። ምክንያቱም እነዚህ በእጩነት የተጠቆሙ 7 ታዛቢዎች መልክ በተቃዋሚ ቡድን በኩል የአፍሪካ አንድነት ድርጅትንና የተባበሩት መንግስታትን በነፃ ምርጫው በእጩነት ጠቆመ። በእኛ በኩል ፈረንሳይ ተናጋሪ ከሆኑ ከምዕራብ አፍሪካ ሀገሮች ሴኔጋልን፣ እንደዚሁም ደግሞ እንግሊዝኛ ተናጋሪ ከሆኑት አካባቢዎች ደግሞ ዚምባብዌን በነፃ ምርጫችን አቀረብን። ከ6ቱ አገሮች መካከል ደግሞ በጋራ ምርጫ ሱዳንን እና ኬንያን እና ታንዛኒያን በእጩነት በጋራ መረጥን። አሁን ለነዚህ ለ7ቱም እጩ ታዛቢዎች በፕሬዝዳንት ካርተር በኩል በአፋጣኝ በስልክ እና በኋላ የግብዣውን ደብዳቤ ለማስከተል ግብዣ ተላለፈ። ወዲያውኑ ከ2 ቀንና 3 ቀን በኋላ ሁሉም መልስ ሰጡ። መልስ ከሰጡት መካከል ከተባበሩት መንግስታት ድርጅት በስተቀር ባለው አሰራር ባለው ደንብ መሰረት በዚህ አይነቱ የሰላም ንግግር ላይ ለመገኘት እንደማይችል ሲገልጽ፣ የተቀሩት ግን 6ቱ ቅድም የገለጽኳቸው በዚህ በሰላም ንግግር ላይ በታዛቢነት ለማገልገል ዝግጁ መሆናቸው ፈቃደኝነታቸውን ገለጹ። ነታችንና የነጻነታችን ምልክት ሰንደቅ ዓላማችን የወያኔዎቹ የተዘረፈ ጥሬ መቋጠሪያ መሆን እጅግ አድርጎ ያስቆጣቸው መሆኑንና ወያኔው በህዝቡ ላይ ያሳደረው ንቀት በጣም ያሳዝናቸው መሆኑን ገልጸዋል። በትናንትናው ዕለት የኢድሪ የልዑካን ቡድን ስለ ናይሮቢ የሰላም ንግግር ሂደት ከሀገር ውስጥ ጋዜጠኞች ስለቀረቡላቸው ጥያቄዎች የሰጡትን ማብራሪያና መልስ ክፍል 1 ማቅረባችን የሚታወስ ነው። ጓድ አሻግሬ ይግለጡ የኢሰፓ ማዕከላዊ ኮሚቴ አባል ምክትል ጠቅላይ ሚኒስትርና የልዑካን ቡድን መሪ ትናንት ከጋዜጠኞች ስለቀረቡላቸው ጥያቄዎች በሰጡት መልስ በኤርትራ ራስ ገዝ ያለውን ችግር በሰላማዊ መንገድ ለመፍታት አስፈላጊው ቅድመ ሁኔታ በተመቻቸበት በአሁኑ ወቅት ዋናው ንግግር ቶሎ እንዳይጀመር በተቃዋሚው የሻዕቢያ ቡድን በኩል የሚሰጠው ምክንያት ሆን ተብሎ ጊዜን ለማራዘም ካልሆነ በስተቀር የዋናውን የሰላም ንግግር ለመጀመር የሚያስችሉ ሁኔታዎች እንዳሉ አስረድተዋል። ይሁን እንጂ በናይሮቢ ስብሰባ ዋናው ንግግር የሚካሄድበት ቦታና መቼ መካሄድ እንዳለበት
እንዲሁም የመነጋገሪያ አጀንዳዎችን መወሰን ሲገባው ከተቃዋሚ ቡድን የሰጠው በቂ ያልሆነ ምክንያት ሁኔታውን እንዳጓተተው ገልጸዋል። እንዲሁም የተቃዋሚ ቡድን በሰሜኑ የሀገራችን ክፍል በመከሰት ላይ ላለው ድርቅ ምክንያት ኢትዮጵያን ተጠያቂ አድርጎ ለማቅረብና አስፈላጊ ያልሆነ ውዝግብ እንዲፈጠር እንዲሁም ታዛቢንና በታዛቢዎች ግብዣ ላይ የተደረሰበትን ስምምነት ካለመቀበልም በላይ ሚስተር ካርተር ከሰጡት መግለጫ ጋር እንደማይስማማ መግለጹ ተቃዋሚ ቡድን ለሰላም መዘጋጀትና አለመዘጋጀትን ችግሩ በሰላም እንዲፈታ ፈቃደኛ መሆኑን ወይም አለመሆኑን የሚያመለክት ፈታኝ ወቅት እንደሚሆንበት ጓድ አሻግሬ ለጋዜጠኞች በሰጡት ማብራሪያ አስረድተዋል። በኢትዮጵያ መንግስት በኩል ግን አሁንም ቢሆን ወደ ዋናው ንግግር በአስቸኳይ ተገብተው ለችግሩ መፍትሄ ይሆናሉ ተብለው በሚጠቆሙ ጉዳዮች ላይ ውይይት እንዲካሄድና ችግሩ በሰላም እንዲፈታ የእስካሁኑ ጥረት ወደፊትም በበለጠ ሁኔታ እንዲቀጥል ለማድረግ ዝግጁ መሆኑን በትናንትናው ዕለት የገለጹ ሲሆን ሌሎች የቡድኑ አባላትም ስለ ናይሮቢ የሰላም ውይይት ማብራሪያ መስጠታቸው የሚታወስ ነው። በዛሬው ክፍል 2 ዝግጅታችን ደግሞ ጓድ አሻግሬ ይግለጡና ሌሎች የቡድኑ አባላት ከሀገር ውስጥ ጋዜጠኞች የቀረቡላቸው ጥያቄዎች የሰጡትን መልስና ማብራሪያ ይዘንላችሁ ቀርበናል። የኔ ጥያቄ የሚመለከተው ጓድ ተስፋሁነኝን ነው። እንደሚታወቀው የስነ ስርዓት ነክ ንግግሩ ተጠናቋል እና አሁን የሚጠበቀውም ዋናውን ንግግር መጀመር ነው። ስለዚህ ይህንን የተጀመረውን ንግግር ወይም ውይይት ከህዝብ ፍላጎትና ምኞት አንጻር እንዴት ይመለከቱታል? ሰላም የኢትዮጵያ ህዝብ ቀርቶ በዓለም ህዝቦች ሰላም እንዲኖር የሚደረጉት ጥረቶች በጋራ ሁላችንም የምናውቀው ነው። የሰላም መኖር ደግሞ ለህዝቦች አንድነት፣ ለብልጽግና፣ ለነጻነት እና ለአንድነት በጣም ጠቀሜታ ያለውና ለእድገት መሰረት መሆኑንም የኢትዮጵያ ህዝብ ጠንቅቆ ስለሚያውቅ ሰላም እንዲገኝ ከወትሮውም በተለየ ሁኔታ ከዚህ ከ15 ዓመታት በፊት የተነሳው የኢትዮጵያ አብዮት ይሄ የኤርትራ ራስ ገዝ አካባቢ ችግር በሰላም እንዲፈታ ፓርቲውንና አብዮታዊ መንግስትን ከመደገፍና ከመወትወት አንጻር የኢትዮጵያ ህዝብ ያደረገው ለሰላም ያደረገው ጥረት በጣም ከፍተኛና በዓለም አካባቢም በእውነቱ የሚደነቅ እንደሆነ በጋራ ሁላችንም የምናውቀው ነው። ይሁንና ሰላም በአንድ በኩል ብቻ ሳይሆን በሌላው በተቃዋሚ ቡድንም ለሰላም በእውነቱ መቆም ነው ሰላም ሊያመጣ የሚችለው። በተለይ ደግሞ በኤርትራ ራስ ገዝ አካባቢ የሚገኘው ህዝብ እንደተቀረው የኢትዮጵያ ህዝብ የችግሩ ግንባር ቀደም ገፈት ቀማሽ እንደመሆኑ መጠን በተለያየ መልኩ በሀገር ሽማግሌዎች፣ በሃይማኖት መሪዎች፣ በህዝቡ በተመረጡ የሸንጎ አባላትና በህዝቡ ተወካዮች በአጠቃላይ ሰላም ለማምጣት እነዚህ የተቃዋሚ ቡድኖች ወደ መድረክ ወደ ሰላም ውይይት እንዲመጡ ከፍተኛ ግፊትና ጥረት እንደሚያደርግ ቀደም ብሎ ተደጋግሞ የተገለጸ ነው። አሁንም ቢሆን በእውነቱ ችግሩ ያለው በዛ ክልል እንደመሆኑ መጠን የህዝቡ የዕለት በዕለት ምኞትና ፍላጎት ዛሬ የወለደውን ልጁን ለማስተማር ኑሮውን በሰላማዊ መንገድ ለመምራት ጦርነት ሳይሆን ሰላም ነው የሚፈልጉት እና ይህንን ሰላም ለማምጣት ደግሞ በእውነቱ ይሄ ፓርቲና መንግስት በተለይም ብሔራዊ ሸንጎ ባደረገው ጥሪ የራስ ገዙ አካባቢ ህዝብ መጀመሪያ በሰላማዊ ሰልፍና በስብሰባ ይህንን የሰላም ጥረት በአስቸኳይ ሰላም ለማግኘት ከመደገፍ አኳያ በእውነቱ
ለመንግስትም ሆነ ለእነዚህ ተቃዋሚ ቡድኖች ወደ ሰላም መድረክ እንዲመጡ በተለያየ መልኩ ጥረት የሚያደርግ መሆኑን ሁላችንም የምናውቀው ነው። ስለዚህ የህዝቡ ፍላጎት በእውነቱ በዚህ በናይሮቢ ውይይት እንኳን አልቆ ወደ ሰላማዊ ኑሮና ሰላማዊ ግንባታ ትግሉ መተላለፍ ነው ፍላጎት። ይሁንና ይሄ ረጅም ጊዜ የወሰደ ጦርነት በአንድ ጊዜ ደግሞ በእውነቱ ሰላም ይመጣል ብሎ በምኞት በእውነቱ የምንጠብቅ ከሆነ ምናልባት ይሄ ጉዳይ ቀደም ብዬ እንዳልኩት ረጅም ጊዜ የወሰደ በመሆኑ ብዙ ጥረትና ድካም የሚጠይቅ እንደሆነና ጅምሩም ግን የህዝቡን ፍላጎት የሚያረካ እንደሚሆን አምናለሁ። ስለዚህ የህዝቡ ፍላጎትና ምኞት በእውነቱ በየአካባቢ እዚህም በእውነቱ ከናይሮቢ በምንገባበት ጊዜ የህዝቡ ገጽ ሲታይ እንደው ብሩህ ተስፋ የሚያይ መሆኑን ነው። ሰላም ሁሉም ሰው ይፈልጋል። እዚህ ምቹ ሁኔታ ደግሞ በእውነቱ ተቃዋሚ ቡድኖች የተለያየ ምክንያት በመፍጠር ከማዘግየት ይልቅ የመላውን የኢትዮጵያ ህዝብ ፍላጎት ሰላምና አንድነት ለማምጣት በእውነት ቆርጠው እንዲነሱ በዚሁ አጋጣሚ ለእነሱም ቢሆን መልእክት ለማስተላለፍ እፈልጋለሁ። አመሰግናለሁ። ጥያቄ ለጓድ አሻግሬ ነው። በአትላንታውም ሆነ በናይሮቢው ውይይት ጊዜ ከተቃዋሚ ወገኖች ሻዕቢያ ከሚባለው ጋር ብቻ ነው እስካሁን ውይይት የተካሄደው። ሌሎች ተቃዋሚ ወገኖች እንዳሉም ይታወቃል። ስለዚህ በሰሜኑ የሀገራችን ክፍል ዘለቄታ ያለው ሰላም ለማምጣት ከሌሎች ተቃዋሚ ወገኖች ጋራ ተመሳሳይ ውይይት ለማካሄድ የታቀደ ነገር አለ ወይ? ተደጋግሞ እንደተገለጠው አዲሱ የሰላም እርምጃ በወጣበት ወቅት ወይንም በሰነድ ውስጥ ከተጠቀሰው አንዱ አብይ ጉዳይ ከማናቸውም ተቃዋሚ ቡድን ጋር ማለትም በኤርትራ ውስጥ ከሚገኙት ማናቸውም ተቃዋሚ ቡድን ጋር የኢፌዴሪ መንግስት የሰላም ንግግር እንደሚያደርግ ነው የተጠቆመው። ታዲያ ይህ የሰላም እርምጃ እንደወጣ የሰላም እርምጃውን መቀበሉን ወዲያውኑ ያበሰረው ኢፒኤልኤፍ ወይም ሻዕቢያ የሚባለው ቡድን እንደመሆኑ ከዚህ ቡድን ጋር በአትላንታ ተጀምሮ አሁን በናይሮቢ የመጀመሪያ ደረጃ ንግግር ተጠናቋል።